ሰላም ውድ ተከታታዮቼ እንደምናችሁ። ዛሬ በወቅታዊ ጉዳይ ነው የመጣባችሁ። ባለፈ በቴሌግራም ቻናልና በፌስቡክ ቻናሌ ሆነ ጽሁፍ ለቅቄ ነበር ስለ ፋይዳ አያያዝ የሚል ማለት ነው። ብዙዎቻችሁ ኮሜንት ጽፉ ነበር ይሄ ፌክ ነው ይሄ እንደ ነው እያላችሁ ማለት ነው። ሊንኩ ፌክ አይደለም። ለመመዝገብ መጀመሪያ ምን ማወቅ አለብን የሚል ጽፌ ነበር ማለት ነው። ትክክለኛ ሊንክ መሆኑን ለማወቅ አንደኛ ፋይዳ ቁጥራችን ከማንም አይላክልንም። እንየው ፍሮም ናሽናል አይዲ ነው ሲላክ ማለት ነው። ይሄ ዋን ታይም ፓስወርድ የባንክ ከሆነ ደግሞ ትራንዛክሽን የምናስተላልፍበት እገለ እንደዛ ብሎ አስገብቶልሃል ዊዝድሮው አድርገሃል ምናምን የሚል ሜሴጅ መላክልን አይደለ? ከየትም ባንክ ማለት ነው። በዛ ቁጥር ነው መላክልን። አሁን እንየው የተወሰኑ ባንኮች በራሴ እየሰራሁ አሳያችኋለሁ። ለመዘግየቴ ይቅርታ ስላልተመቸኝ ነው። አሁን የንግድ ባንክ የወጋገን ባንክና የአንበሳ ባንክ ሰራላችኋለሁ። መጀመሪያ ሊንኩን እንገባለን። አካውንት ናምበር ይላል። አካውንት ናምበራችን እናስገባለን። ቀጥለን ጌት ኦፒቲ የሚል እንጭናለን። ወደ ሞባይላችን ይላክልናል። ዋን ታይም ፓስወርድ ማለት ነው። ኦፒቲ ማለት ዋን ታይም ፓስወርድ ነው። ከዛ ዋን ታይም ፓስወርዱ እናስገባለን። ካስገባን በኋላ ቬሪፋይ ኦፒቲ የምትል እንጭናታለን። ቀጥሎ ሎጊን ይመጣልናልና ሎጊን ዊዝ ኮድ እና ሎጊን ዊዝ ባዮሜትሪክ የሚላለ ሎጊን ዊዝ ኮድ እንለዋለን። አሁን ኢንተር ፋን ናምበር ይላል። ፋይዳ አሊያስ ናምበራችን እናስገባለን። ካስገባን በኋላ ሴንድ ኮድ የሚላለ እሱን አንድ ጊዜ እንጭነዋለን። አሁንም ፋይዳ ቁጥር ይልክልናል። ባለ 6 ዲጂት ማለት ነው። የተላከልን ቁጥር እናስገባለን። አሁንም አስገብተን ሴንድ እንለዋለን። አካውንት ቬሪፋይድ አድርጓል። ናሽናል አይዲም ቬሪፋይድ አድርጓል። ኢንፎርሜሽንም ቬሪፋይድ አድርጓል። የኔ ፎቶ እና ቁጥሮችን አምጥቶልኛል እዚህ ጋር ማለት ነው። ኔም፣ ጀንደር፣ በርዝዴይ፣ ፎን ከፋይዳ አውጥቶ አሁን ቬሪፋይ ለዋለው አፕዴት ኮምፕሊት ፔንዲንግ አፕሮቫል ሪተርን ቱ ሆም የሚል መጨረሻ አለ። አሁን ይሄ ጨርሰናል ማለት ነው። አያይዘናል። የአንበሳ እንሂድ። ተመሳሳይ ናቸው አሰራራቸው። ይሄም አጠር አድርገን እንየው። እሱ መጀመሪያ ከስተመር አካውንት ናምበር እናስገባለን። 11 ዲጂት ያለው አካውንት አስገባ ይላል። እናስገባለን። ካስገባን ሴንዲንግ ኦፒቲ የምትላለች እሷን አንድ ጊዜ እንጭናታለን። አሁን ወደ ስልካችን ይላክልናል ዋን ታይም ፓስወርድ ማለት ነው። እሱ አምጥተን እናስገባለን። ካስገባን ቬሪፋይ ኦፒቲ የምትል አንድ ጊዜ እንጭናታለን። አሁን ተመሳሳይ ነው። ሎጊን ዊዝ ኮድ እና ሎጊን ባዮሜትሪክ የሚላለ ሎጊን ዊዝ ኮድ እንለዋለን። አሁን ፋን ቁጥራችን እናስገባለን። ሴንድ ኮድ የሚላለ ሴንድ እንለዋለን። አሁንም ፋይዳ ይልክልናል ዋን ታይም ፓስወርድ ማለት ነው። እሱም እናስገባለን። አሁንም ጎን እንለዋለን አስገብተን ማለት ነው። ይሄ ኢንፎርሜሽን እንደሚጠቀም ነው አሁን እየላከልን ያለው ማለት ነው። በርዝዴይ፣ አድሬስ፣ ጀንደር፣ ናሽናሊቲ፣ ፉል ኔም፣ ፎን ናምበር፣ ፒክቸር፣ ኢሜይል ሚሉ እንደሚጠቀም ፍቃድ ስጠኝ እያለኝ ነው። ማለቴ ባንካችን የናሽናል አይዳችን እንድጠቀም ፍቃድ ስጠኝ ያለ ነው አለው ብለዋለሁ። አሁን አካውንት ናምበር ብሎ አካውንቴ አምጥቶ ዩር ፋይዳ አካውንት ሃዝ ቢን ሰክሰስፉሊ ሃርሞናይዝድ ይላል። እንደ ንግድ ባንክ አይደለም በፎቶ ምናምን አለመጣም። ከዛ ሜሴጅ ይልክልናል። ዩር ፋይዳ ዳታ ሃርሞናይዜሽን ፎር አካውንት ብሎ አካውንት ያስመጥቶ ወርክ ሰክሰስፉሊ የሚል ሜሴጅ መጥቶልናል ማለት ነው። ተመሳሳይ ናቸው። የአንድ ባንክ ከሰራን ትንሽ ልዩነት ነው ያላቸው እንጂ ሁላቸው በጣም ተመሳሳይ ናቸው ማለት ነው። የወጋገን ባንክም እንዛ እሱም ተመሳሳይ ነው ያለው። ትንሽ የሚለያዩ ስንገባ ኦቲፒ ስላክልን አንዳንድ ደግሞ ሮቦት እንዳንሆን የሚጠይቁን ጥያቄዎች ስላሉ ነው። የወጋገንም ሊንኩ ስንገባ ፋይዳ አካውንት ሃርሞናይዜሽን ይላል። እሱም አውጥቶልናል ማለት ነው። ኢንተር
13 ዲጂት አካውንት ነምበር ይላል። አካውንት ነምበራችን እናስገባለን። አካውንት ነምበራችን አስገብተን ሴኩሪቲ ቬሪፊኬሽን ይላል። ሮት እና ነውን ራሱ የተለያየ ኮድ አምጥቶ ይሰጠናል ማለት ነው። አካውንታችን ቬሪፋይ አድርገዋል፣ ግን ሰንድ ኦፒቲ ማለት አይቻልም። ምክንያቱም ኢንተር ኮድ ሚል አለ። ይሄ ቁጥር ወደ ኢንተር ኮድ ሚል እናስገባዋለን ማለት ነው። ይሄ ብዙ የማያነብ ሰው ትንሽ ሊያስቸግረው ይችላል፣ ግን ቀላል ነው። ኮፒ አድርገን ማስገባት ነው። አሁን ኢንተር ኦፒቲ ኮድ ይላል። ኦፒቲ ይላክልናል። እሱም የተላከልን ኦፒቲን አስገብተን ቬሪፋይ ኦፒቲ ሚል አለች። እሷ አንድ ጊዜ እንጭናታለን። አሁን ሎጊን ዊዝ ኮድ እንለዋለን። ተመሳሳይ ነው። ካሁን በኋላ ኢንተር ፋን ነምበር ይላል። ፋን ነምበራችንን እናስገባለን። አስገብተን ሰንድ ኮድ ሚል አለ። እሱ አንድ ጊዜ እንጭናዋለን። አሁንም ፋይዳ ቁጥር ይልክልናል። የላከልንን ቁጥር እዚህ ጋር እናስገባዋለን። አስገብተንም ቬሪፋይ እንለዋለን። አሁንም ፍቃድ እየጠየቀ ነው። አለው እንለዋለን። ከዛ አለው ስንለው your harmonization request has been sent successfully ይላል። ልከዋል። ልኮ ደግሞ ራሱ ወጋገን ባንክ መሰጅ ይልክልናል ማለት ነው። እንደዚህ ብለን በቀላሉ ማስገባት እንችላለን። ስለዚህ ባለንበት በተለይ ወደ ከተማ ራቅ ያለን ሰዎች ባለንበት ሆነን እንደዛ ብለን አያይዘን ትራንዛክሽናችን በቀላሉ ልንጠቀምበት የምንችል ስለሆነ እንደዛ ብለን እንጠቀም። የባንኮቹ ሊንክ በዲስክሪፕሽን ላይ አስቀምጥላችኋለሁ። ሰላም። ምስሉን ከተመቻችሁ ላይክ፣ ወንድሜ እህቴ ጓደኛዬን ሊያልፋችሁ አይገባም ካላችሁ ሼር፣ ለቀጣይ ካንተ የምንለቀቁ ምስሎች መከታተል እፈልጋለሁ ካላችሁ ደግሞ በሰዓቱ እንድደርሳችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ስላያችሁልን አመሰግናለሁ።